ያው ስሜ ርድዋን ራመቶ የወራቤ ከተማ አስተዳደር የደንበኞች አገልግሎት የታክስ አወሳሰን አሰባሰብ ያው ዳይሬክቶሬት የስራ ሂደት አስተባባሪ ነኝ። ያው ምናልባት ያው ቀድሞ የነበረው የባለሙያ ደረሰኝ ገቢ ወጪ የነበረው በሶፍትዌር ያው እየጠቀም ስላልነበረ ምናልባት አሁን ያለው አዲሱ በተቋም የበለጸገው ሶፍትዌር የበለጠ ተጠቃሚ የሚያደርገው ባለሙያው ነው። የደረሰኝ ስርጭት አመላለሱን ማዘመን ነው። ከዚህ በፊት በማኑዋል ነበር ስንቆጣጠር የነበረው የደረሰኝ ስርጭት አመላለሱን። አሁን ግን ወደ ቴክኖሎጂ የተቀየረበት አጋጣሚ ነው ያለው። አብዱላ ጀማል ይባላል። የወራቤ ከተማ መዘጋጃ ቤታዊ ገቢ ቡድን መሪ ነኝ። ዛሬ ያው ቴክኖሎጂ አዲስ ደረሰኝ አወጣጥና አመዘጋገብ አመላለስ በቴክኖሎጂ የታገዘ ስልጠና እየወሰድን ያለነው እና ፋይዳው በጣም ብዙ ነው። ለምሳሌ እኛ ደረሰኝ ከስራ ብዛት አንፃር እናወጣለን። መመለስ አለመመለሳችን ራሱ ምንረሳበት ጊዜ ይኖራል። አንድ ባለሙያ ምን ያህል ሰበሰበ የሚለውን ሁላ ማወቅ እንችላለን። በመቀጠል ደግሞ ከዚህ በፊት የነበረው አንድ ባለሙያ ሞዴል 22 እና 19 ኦዲት ለማድረግ ችግር ነበር። ያ ደግሞ ይሄ ትልቅ የተቋምን ችግር ይፈታል። ስለዚህ አሁን መጀመሪያ አድሚኑ ምን የሚለው ለምን ለዚህ አሁን እዚህ ጋር መቀመጥ እኔ አሁን ለትሬኒንግ ስለሆነ ትሬኒንግ ሴንተርስ እኔ አካውንት ላይ ይሄን ባሪ ሲስተም አድሚኑ ነው ሪኳየር ኢንክሪፕሽን ነው የምንጠቀመው። ለምሳሌ የእናንተ ፓስወርድ ሚሊዮን ወደ ሪቨርስ ወደ 123 መውረድ ይችላል። ስለዚህ እናንተ ቁጥጥሩም ማኑዋሊ ነበር። ይሄ ማኑዋሊው ደግሞ አንደኛ ለሪስክ ተጋላጭነት ነበረው። ለምንድነው በራሱ አወጣጡና አመዘጋገቡ በራሱ አንደኛ ሪሲት ይጠፋ ነበር። የጠፋውን ሪሲት ለማግኘት ራሱ ሌላ ውጣ ውረድ ነበር። ሁለተኛ ፋይናንስ አወጣጥና አመዘጋገብ የመረሳትና እንደገና ሪሲፕት ነምበሩን ተሳስቶ የመጻፍ ያ ደግሞ ለተለያየ ችግር ያጋልጠን ነበር። ቀጥታ ከኛ ጋር ግንኙነት ያለው የደረሰኝ ስርጭት አመላለሱ ወደ 8 ተቋም የያዘ ነው። እነሱን ያው በሂደት አሁን በእኛ ጀምረ ነው በገቢ ተቋሙ ብቻ ጀምረን ቀጣይ ደግሞ የምንጨምራቸው ተቋማቶች አሉ። ያው በዛ መነሻ ያው ለሁሉም በደብዳቤ ያሳውቀናል። ሶፍትዌር ያበለጸገው ባለሙያ አቶ ሙከሚል ሱንከሙንም ያው በዚህ ገጠመኝ ያው ሊያመሰግን ይገባል የሚል ነው። የገቢዎች መምሪያ ኃላፊ መጥቶ አይተውታል። ይህን ሶፍትዌር ደግሞ እናንተ ጀምሩ ያው አይተውት በጣም ለውጥ የሚያመጣ ችግር የሚፈታ መረጃ በቀላሉ ማግኘት ይቻላል ስለሆነ እነሱም ያው ከእናንተ ተሞክሮ ለሌሎችን ወረዳ ይህን ሶፍትዌር ያው ተደራሽነቱ እናሰፋለን። በጣም ደስ የሚል ሶፍትዌር ነው። ይሄ ደግሞ በዚሁ በራሱ ባለሙያ ደግሞ በገቢዎች በራሱ ባለሙያ ሲሆን በጣም ደስ ይላል። እኛ አሁን ባየነው ነገር ከዚህ ፊት በብናቀው ከሌላ ወረዳ ከሌላ ዞን ከሌላ ክልል ሁላ የሚመጣ የነበረው ስለዚህ እዚሁ በዚሁ ሲሆን ደግሞ በጣም ደስ ብሎናል። ስለዚህ አሁን ሶፍትዌሩ አፕዴት መሆን ይችላል። አድሚኑ ለራሱ ሎጊን አለው ብለዋል። ደስ የሚለው ደግሞ ሌላው ለየት የሚያደርገው ቪወር አለ። ሁሉም ሰው ገብቶ ማየት ይችላል። ምን ተሰራ ምን እየተሰራ ነው የሚለው ነገር ማየት ይችላል። የተሰጠው ግብዓት አለ። ከዛ ውጪ በሆነ መልኩ ሌላ ተጨማሪ ልውሰድ ቢል ያ አካል ያው እንደማይችል ነው። ዳታቤዙ በራሱ እንትን የሚመልሰው ነገር አለ። ሁለተኛ ደግሞ ያልመዘገበው ዘመራ አውጥቶ ያልመዘገበው እዛ ቦታ ላይ ያልተመዘገበ ነገር ካለ እንደማይቀበለው ነው የሚያሳየው ዳታቤዙ። ቴክኖሎጂው በራሱ ስታክ እያደረገ ይመልሰናል፣ በጊዜ እንድንመልስ ያደርገናል ማለት ነው። ከዚህ በፊት ያው ስንሰራ የነበረው ማኑዋሊ ነው። የምናወጣው የምናገባው ቁጥጥሩም ማኑዋሊ ነበር። ይሄ ማኑዋሊው ደግሞ አንደኛ ለሪስክ ተጋላጭነት ነበረው። ከዚህ በኋላ ሁሉም ወደ ደምጠላን ወደ ቴክኖሎጂ መግባት ማይቀር ነው። ሁሉም ተቋም ማለት ነው። ተቋም ብቻ ሳይሆን ግለሰብ ራሱ አሁን ስራውን በቴክኖሎጂ ነው ተደግፎ እየሰራ ያለው። ስለዚህ በዚህ ልክ ደግሞ ገቢዎች መቅደም ስላለበት ነው የቀደመው። ይሄ ደግሞ በጣም የሚያበረታታ ነው። በሁሉም ነገር ቀድሞ መሄድ ያለበት አንድ እርምጃ ይቀድማል ከሁሉም ማለት ነው፣ ገቢ ሰብሳቢም ስለሆነ። ስለዚህ በዛው ልክ ደግሞ ይሄ ደስ የሚል ነገር ነው። ሌሎቹ ተቋም ለምሳሌ ከአሁን በኋላ ይቀጥላሉ ሁላቸውም። ይሄ ደግሞ በራሱ ባለሙያ ሲሆን በጣም ለየት የሚያደርገው ነገር እሱ ነው። ከሌላ ቦታ ገዝቶ አይደለም፣ ከራሱ ባለሙያ ስለወጣ በጣም ደስ ብሎናል። በዚህ እኔ በጣም ቴንኪው እላለሁ፣ በተለይ ሴክተሩን ያሰራውና። ስለዚህ ይሄ አፕሊኬሽን ያስፈልገዋል። ከኛም ከሴክተሩም ከአስተዳደርም የራሱ አፕሊኬሽን ያስፈልገዋል። በጣም አመሰግናለሁ። እኔ በተለይ የሶፍትዌር ያሰራው ልጅ ማለት ነው። ትንሽ እስካሁን ባለው ወራቤን የሚመጥ ነገር አይደለም ኔትወርክ ኢንስታሌሽን ላይ ያለው
አሁን እንዳልከውም በተለይ ኔትወርክ ኢንስታሌሽን በጣም አስፈላጊ ነው። እሱ የሌለበትን ስራ መስራት አይችልም። የአስተዳደር ህንፃ ሲያልቅ እኔ በጣም በትልቁ ኔትወርክ ኢንስታሌሽን ይኖራል ብዬ ተስፋ አደርጋለሁ። እኔ በሱ ማለት ነው። አሁን ያለንበት በጣም ከወረዳዎች ባነሰ ነው ያለ ነው፣ ግን እኛን አይመጥንም። ያው አንዴ ሁለቴም ጠይቀናል። እሱን ደግሞ አሁን ወደፊት በጣም ይሻሻላል ብዬ አስባለሁ።